በዚህ ማብራሪያ ላይ ዛሬ የምንመለከተው በዶሮዎቻችን ላይ የእንቁላል ምርትን በቀላሉ ነገር ግን በጣም ኃይለኛ በሆነ ተፈጥሯዊ ዘዴ እንዴት መጨመር እንደምንችል ነው። እስቲ ወደዚህ እንግባ። ብዙ ጊዜ ዶሮዎቹን በደንብ እየተንከባከቡ ነገር ግን የእንቁላል ምርታቸው በድንገት ሲቀንስ ወይም ደግሞ የቅርፊቱ ጥራት ሲዳከም ተቸግረን እናውቃለን። ያው ይሄ ብዙ የዶሮ አርቢዎች ጋር የሚያጋጥም የተለመደ ነገር ነው። እሺ፣ ችግሩን ለመፍታት ከመሞከራችን በፊት መጀመሪያው መንስኤው ምንድነው የሚለውን መረዳት አለብን። በአብዛኛው ይሄ የሚከሰተው ዶሮዎች እድሜያቸው ሲገፋ በሚመጣ ተፈጥሯዊ ባዮሎጂያዊ ሂደት ነው። እስቲ በወጣትና በእድሜ በገፋ ዶሮ መካከል ያለውን ልዩነት በሚቀጥለው ገጽ ላይ በደንብ እንመልከት። እዚህ ጋር ችግሩ በደንብ ይታያል። ዶሮዎች እድሜያቸው እየገፋ ሲሄድ የሚጥሉት እንቁላል መጠኑ ይጨምራል። ይሄ ደግሞ ብዙ ካልሲየም ይጠይቃል ማለት ነው። ነገር ግን ችግሩ ያለው የዶሮዎቹ ሰውነት ካልሲየምን የመምጠጥ አቅሙ እየደከመ መምጣቱ ላይ ነው። ይሄ ደግሞ አነስተኛና ደካማ እንቁላል እንዲኖር ያደርጋል። በቀላሉ ካልሲየም በመኖ ውስጥ መጨመር መፍትሄ ሊመስል ይችላል አይደል? ግን አይደለም። እንደውም የካልሲየም መጠንን ብቻ መጨመር ሌሎች ጠቃሚ ንጥረ ነገሮች በአግባቡ እንዳይዋሃዱ በማድረግ ችግሩን የባሰ ሊያደርገው ይችላል። እንግዲያው ችግሩን ተረድተናል። አሁን ወደ መፍትሄው እንምጣ። ዘላቂ ውጤት ለማግኘት የመጀመሪያውና ከሁሉም በላይ ወሳኙ እርምጃ ለአምራች መንጋችን ትክክለኛውን ዝርያ በመምረጥ ጠንካራ መሰረት መጣል ነው። ለምሳሌ ከአካባቢያችን የአየር ንብረት ጋር የሚስማሙ እንደ ነኢሳ ብራውን፣ ሎምሃን ብራውን እና ሳሶ ያሉ ከፍተኛ ምርት የሚሰጡ ዝርያዎችን መምረጥ ከመጀመሪያውኑ ለስኬት ያዘጋጃል። እሺ፣ ትክክለኛውን ዝርያ ከመረጥን በኋላ ወደ ሁለተኛው የመፍትሄው ክፍል እንሻገራለን። ይህ የምርት መቀነሱን ዋና መንስኤ በቀጥታ የሚፈታ በቀላሉ የሚገኝ እና በቤት ውስጥ የሚዘጋጅ በጣም ኃይለኛ የሆነ ተፈጥሯዊ ማሟያ ነው። መፍትሄው ሁለት በጣም ቀላልና ርካሽ ግብአቶችን ነው የሚያዋህደው። ይሄውም የከሰል ዱቄት እና እንደ አፕል ሳይደር ወይም የሸንኮራ አገዳ ቪኒገር ያሉ ያልተጣሩ ቪኒገሮች ናቸው። እስቲ መጀመሪያ የቪኒጋርን ሚና እኒ። በውስጡ ያለው አሲድ በዶሮዋ ሆድ ውስጥ እንደ ካልሲየም ያሉ ጠቃሚ ንጥረ ነገሮች በቀላሉ እንዲማሙና ወደ ሰውነቷ እንዲገቡ ይረዳል። ይህ ማለት የዶሮዋን ንጥረት ነገር የመጠቀም ችሎታ በእጅጉ ያሳድገዋል ማለት ነው። አሁን ደግሞ የከሰል አስደናቂ ሚና አለ። ከሰል ልክ እንደ ስፖንጅ ነው የሚሰራው። በመኖር ውስጥ ያሉ መርዛማ ንጥረ ነገሮችን ስፖንጁን እንደሚመጥ ውሃ ይመጥና ከሰውነቷ በደህና ያስወግዳል። ይህ ደግሞ በጣም የተሻለ የንጥረ ነገር ቅበላ እንዲኖር ያስችላል። እናም የነዚህን የሁለቱን ጥምር ውጤት ስንመለከት በጣም ብዙ ነው። ከብዙና ከጠንካራ እንቁላሎች ጀምሮ እስከ ጤናማና አምራች ዶሮዎች ድረስ በርካታ ጥቅሞችን እናገኛለን ማለት ነው። በጣም ጥሩ። እንግዲያው የዚህን ውህድ ጥቅም አይተናል። አሁን ወሳኙ ነጥብ ላይ ደርሰናል። እነዚህን አስደናቂ ውጤቶች በእኛ መንጋ ላይ ለማየት ይህንን ማሟያ በትክክል እንዴት እናዘጋጃለን? እንዴት ነው የምንጠቀመው? አዘጋጃጀቱ በጣም ቀላል ነው። 2 ኪሎ ግራም የከሰል ዱቄትን ከ1 ሊትር ቪኔገር ጋር በደንብ እናቀላቀላለን። ከዛ ለእያንዳንዱ ኪሎ ግራም መኖ 1 የሾርባ ማንኪያ ወይም 15 ግራም ከዚህ ውህድ ጨምረን ለዶሮዎቻችን እናቀርባለን። ውጤቱስ? ጥናቶች እንደሚያሳዩት ይህ ዘዴ የመንጋችንን የእንቁላል የመጣል መጠን ከ55 በመቶ በላይ እንዲያገግም ሊያግዝ ይችላል። ይሄ በተለይ እድሜያቸው ለገፉ ዶሮዎች ትልቅ መሻሻል ነው። እና ደግሞ አዎንታዊ ውጤቶቹን ለማየት ረጅም ጊዜ መጠበቅ አያስፈልግም። ለምሳሌ ወጥ የሆነ የእንቁላል አጣጣል እና ጠንካራ ቅርፊት ከ7 እስከ 14 ቀናት ባነሰ ጊዜ ውስጥ መታየት ይጀምራል። በጉልህ ከሚታዩ ውጤቶች አንዱ ደግሞ ይበልጥ የበለጸገ እና ወርቃማ ቀለም ያለው አስኳል ነው። ይህ የጤናማ ዶሮና የተሻለ እንቁላል ግልጽ ምልክት ነው። እንግዲህ ይሄ ማብራሪያ እንደሚያሳየው
አንድ ቀላልና ተፈጥሯዊ የሆነ ጣልቃ ገብነት እንዴት ኃይለኛ ውጤቶችን እንደሚያስገኝ ነው። ይሄ ደግሞ ሌሎች ምን አይነት ውጤታማ እና አነስተኛ ወጪ ያላቸው መፍትሄዎች ሊኖሩ እንደሚችሉ እንድናስብ ያደርገናል። መልካም እርባታ!